Hello my beautiful people. ዛሬ ትንሽ ወጣ ያለ ስሜት ነው ያለኝ። ይህ ለመጀመሪያ ጊዜ ነው በዓልን ከኢትዮጵያ ውጭ ሳሳልፍ። ፋሲካ ነው ዛሬ። ፋሲካ ይሄን ይመስላል። ቤት ውስጥ ኦርጋናይዝድ አይደለም ዛሬ። ይሄን ይመስላል። ሰዓት ወደ 9 ሰዓት አካባቢ ሆኗል በእኔ ሰዓት አቆጣጠር። ጥሩ ታይም ነበርኝ። ያው ቁርስ በላው ምናምን እንደተለመደው አይደለም። እንደለመዳችሁት የአበሻ አይነት በአበሻ ቤት ወይም ደግሞ በኢትዮጵያ ኑሮ ውስጥ ያለው የበዓል አከባበር አይደለም። እስቲ እንግዲህ ወጣ ልበልና አበሻ ሬስቶራንት በመሄድ ፋሲካን ለማክበር ሞክራለሁ። ዶሮ ወጥ እንበላለን ምናምን ብቻ ያለውን ቫይብ ለማምጣት እንሞክራለን። እሱን ዛሬ አሳያችኋለሁ። አብራችሁን ቆዩ። ይመቻችሁ። this is ለሚቲዩብን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። እየወጣሁኝ ነው። አብረን እናከብራለን በዓልን። ይደብራል እውነት ለመናገር ላይክ that much የሆነ enjoy አታረጉትም ግን let's see okay this is how I look today እንደዚህ ነው የምንሄደው። ተከታተሉ። እንደምትመለከቱት ራይድን እየጠበቅኩኝ ነው። ማርፍበት ሆቴል ዛራፋ ይባላል። ይሄን ይመስላል። እንሄዳለን አብረን። ቦታው ደርሻለሁ። እንደምትመለከቱት አይ ቲንክ የሶማሌ ኮሚኒቲ ትንሽ እና የኦሮሞ ኮሚኒቲ አለ እዚህ። አበሻ ሬስቶራንት ይባላል ቦታው። ደስ የሚል ቦታ ነው። የተወሰነ ቫይብ እናገኝበታለን። there are some people we celebrate vibe የተወሰነ vibe ጥሩ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። I think ጥሩ vibe አለው። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።